ኤዲኤችዲ ያላቸው ሰዎች የራሳቸው የሆነ ሌሎች ሰዎች የሌላቸው ጥንካሬዎች አሏቸው። እነሱን ጥንካሬዎች ሼር ላድርጋችሁ። ለምሳሌ የፈጠራ ችሎታ፣ በጣም ኢኖቬቲቭ ናቸው፣ በጣም ክሪኤቲቭ ናቸው ኤዲኤችዲ ያላቸው ሰዎች። ያንን የፈጠራ ችሎታቸውን ለተሻለ ነገር በስራም ቦታ ይሁን በተለያየ ቦታ መጠቀም ይችላሉ። ሁለተኛው ደግሞ ትኩረታቸው የሳበው ነገር ላይ በጣም አንደኛ ናቸው። ትኩረት ሲያደርጉ አይ ኖ ኢት ዳዝንት ሜክ ሴንስ፣ ትኩረት የማጣት ችግር ብለን ነው እያወራን ያለ ነው አይደለ? ግን ትኩረታቸውን የሳበው ነገር ላይ ሌትስ ሴይ ማትስ የሚወዱ ከሆነ ማትስ በጣም 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 እንደነሱ ትኩረት ሰጥቶ የሚሰራ ካልኩሌት የሚያደርግ የሚማር ሰው ላታገኙ ትችላላችሁ። ኢንትረስታቸው የሆነ ነገር ላይ ኢንትረስትድ የሆኑ ነገሮች የሆኑበት ነገር ላይ ትኩረት ሲያደርጉ እጅግ በጣም ጎበዝ ናቸው ማለት ነው። ሶስተኛው ደግሞ እንዳልኩት ቅድም አምቢሽስ ናቸው። የይቻላል መንፈስ ነው ያላቸው። በጣም ጉልበት አላቸው ላመኑት ነገር ያንን ነገር ተግባራዊ ለማድረግ። ሬዚላንት ናቸው። ሬዚላንት ናቸው ማለት ኤዲኤችዲ ራሱ ጠባያቸው ላይ ችግር ያመጣል ብያችሁ የለ ኮፒንግ ሜካኒዝም ግን የመቋቋሚያ መንገድ ግን ከተማሩ በኋላ እነዛን የመቋቋሚያ መንገዶች እየተጠቀሙ በጣም ሬዚለንት ሆነው ወደፊት መግፋት የሚችሉ ሰዎች ናቸው ማለት ነው። ስለዚህ ጥንካሬያቸውንም ይበልጥ አውጥተው እንዲጠቀሙ ማገዝ ይኖርብናል ማለት ነው። ትኩረት የማጣት ችግር ያለባቸው ሰዎች የመጀመሪያው ችግራቸው መርሳት ነው። እጅግ በጣም ብዙ ነገር ይረሳሉ። መርሳት ሲባል እኔም እኮ ረሳለሁኝ ልትሉ ትችላላችሁ። እውነት ነው፣ እኔም ረሳለሁኝ። ግን የእነሱ መርሳት በጣም የተለየ ዋጋ የሚያስከፍል ሜጀር የሚባሉ ለምሳሌ የመኪና ቁልፍ መጣል ሊሆን ይችላል፣ ስልካቸውን መጣል፣ ፓስፖርት፣ ዶክመንቶች፣ መታወቂያ የመሳሰሉት ነገር በየቀኑ የትም ጥለው ሊመጡ ይችላሉ ማለት ነው። ሁለተኛው ነገር ደግሞ በጣም ቀላል የሚመስሉ ስህተቶችን መሳሳት። ለምሳሌ ተማሪ ቢሆን ፈተናውን ሰርቶ ስሙን ሳይጽፍ መስጠት ማለት ነው። ወይም ደግሞ በዚህ በኩል በዚህኛው ፔጅ ሰርቶ ሁለተኛው ፔጅ ላይ ጥያቄ እንዳለና እንደሌለ ሳያስተውል ፈተናውን መመለስ እንደማለት። እንደዚህ በጣም ሲሊ የሚመስሉ ግን ዋጋ የሚያስከፍሉ ስህተቶችን ሲሳሳቱ ይስተዋላሉ። ሌላው ትኩረት የማጣት አይነቱ የሚታይባቸው ሰዎች የሚያዳምጡ አይመስሉም። የኮሚኒኬሽን ችግር ያጋጥማቸዋል። ለምሳሌ ሰዎች እያዋራችኋቸው የሌሉ ይመስላችኋል። እያዳመጥከኝ ነው እያዳመጥሽኝ ነው እያላችሁ 10 ልትጠይቋቸው ትችላላችሁ። ወይም ደግሞ እሱ እኮ አያሰማኝም ወይ እሱ አትሰማኝም ልትሉ ትችላላችሁ። ትኩረት የማጣት አንዱ ችግር የሚያዳምጡ ያለማምሰልን ነገር ያመጣል ማለት ነው። ሌላው ደግሞ ትዕዛዝን አንብበው አይጨርሱም። ኢንስትራክሽንን ደግሞ አለማንበብ አለመረዳት ብዙ ዋጋ ያስከፍላል አይደለም? ስለዚህ ትዕዛዝን አንብቦ አለመጨረስ፣ አለመረዳት የመሳሰሉት ነገሮች አሉ። ዋናው አቴንሽን ዴፊሲት ሃይፐርአክቲቪቲ ዲስኦርደር ላይ የምናየው ነገር ሰዓትን ማስተዳደር በጣም ነው የሚከብዳቸው። ስለዚህ ከሰዓት ማስተዳደር ጋር ተያይዞ የሚመጡ ችግሮችን ለምሳሌ እስከ መጨረሻው ድረስ ስራን መግፋት፣ አለመስራት ወይም ደግሞ ብዙ ነገርን ጀምሮ መተው፣ አለመጨረስ የመሳሰሉ ነገሮች እንደ ችግር ይከሰቱባቸዋል ማለት ነው። እንዴት ናቸው? ይህንን ቪዲዮ የምሰራው ስራ ለነገ ብላችሁ ለምታስቀምጡ ሰዎች ነው። ወይም ደግሞ የፕሮካስቲኔሽን ችግር ላለባችሁ፣ ቆይ ነገ እሰራዋለሁ ቆይ እያላችሁ እስከ መጨረሻው ደቂቃ ለምትጠብቁ ሰዎች አንድ ሀክ ላካፍላችሁ። 3 minutes rule ይባላል። አንድን ስራ አቮይድ እያደረጋችሁት ያለውን ስራ ጀስት ለ3 ደቂቃ ለመስራት ብቻ ብላችሁ ቁጭ በሉ። only 3 minutes። አብዛኛውን ጊዜ እንደዛ ብሎ የተቀመጡ ሰዎች ከዛ በላይ ሰርተውት ነው የሚነሱት፣ ካሰቡት በላይ ማለት ነው። ሁለተኛ ደግሞ ባይሰሩት እንኳን ጀስት ለ3 ደቂቃ ብቻ እንኳን ቢሆንም የሚቀመጡት ይሄ አቮይድ ማድረጉን ያቆማሉ። ምክንያቱም ከታስኩ ጋር ፊት ለፊት ቁጭ ስለሚሉ ምን ማድረግ እንዳለባቸው አስበው ይነሳሉ ማለት ነው። ስለዚህ የ3 ደቂቃዋን ህግ ተጠቀሟት። በጣም እንደምታግዛችሁ እርግጠኛ ነኝ።